ታሪካችን የሚጀምረው ጃክሰን የተባለ ሕፃን ልጅን እያስመለከተን ሲሆን ጃክሰን አንድ ክፍል ውስጥ አብራው ከምትማር ልጅ ፍቅር ይዞታል። አንድ ቀንም የጋብቻ የምስክር ወረቀት ይዞ ወደ እሷ ጋር በመሄድ እንድትፈርምበት የጠየቃት ቢሆንም ልጅቷ ግን እምቢ ትለዋለች። በዚህ ጊዜም ጃክሰን ሚስቱ የምትሆን ከሆነ 2 የፊልም ቲኬቶችን እንደሚሰጣት ቃል ይገባላታል። ልጅቷም የጋብቻ ወረቀቱ ላይ ፈረመችለት ቢሆንም ቲኬቶቹን ግን ከሌላ ወንድ ጋር ለመገናኘት ትጠቀምበታለች። ጃክሰን እሱን ከልክ በላይ የሚወዱትና የሚከላከሉለት 5 ታላላቅ እህቶች ያሉት ሲሆን ወንድማቸው በልጅቷ ምክንያት ልቡ እንደተሰበረ ሲያዩ በቀሪው እህታቸው ወንድማቸውን ከሴት ለመጠበቅ ለራሳቸው ቃል ይገባሉ። ትዕይንታችንም 15 ዓመታትን ወደፊት ያሻግረንና ጃክሰን አድጎ ቆንጂዬ ልጅ እንደሆነ ያስመለክተናል። ጃክሰን ምንም እንኳን ቢያድግም እህቶቹ ግን ለራሱ የሆነ ጊዜ አይሰጡትም ነበር። በመቀጠል ትዕይንታችን ከ5ቱም እህቶቹ ጋር ያስተዋውቀናል። የመጨረሻዋና ትንሽዬ የሆነችው እህቱ ሊሊ የምትባል ሲሆን ከሱ ጋር ተመሳሳይ ክፍል ውስጥ ነው የሚማሩት። ሌላኛዋ ደግሞ ቫዮሌት የምትባል ሲሆን የቀስት ውርዋሮች ክለብ አባል ነች። እናም ብዙ ጊዜ እሷ የምትፈልገውን ነገር እንዲያደርግላት ጃክሰን ላይ ችሎታዋን ትጠቀምበታለች። ሶስተኛዋ ደግሞ ሄቨን የምትባል ሲሆን በሙያም የኮምፒውተር ሃከር ስትሆን ጃክሰን የሚማርበት ትምህርት ቤት የደህንነት ካሜራዎችን በመጥለፍ ወንድሟን ትከታተለዋለች። ሁለተኛዋ ታላቅ እህቱ ደግሞ ሜሎዲ የምትባል ሲሆን ጃክሰን የሚማርበት ትምህርት ቤት መምህር ነች። በመጨረሻም ትልቋ ሳራ የምትባል ሲሆን ሁሉም ሰው የሚፈራት አይነት ሰው ነች። ወላጆቻቸው ከረጅም ጊዜ በፊት የተፋቱ ሲሆን እርስ በእርሳቸው እንዲጠባበቁና ወንድማቸውን እንዲንከባከቡ ትተዋቸዋል። አንድ ቀን በትምህርት ቤት ውስጥ ጃክሰን እህቶቹ በዙሪያው እየተከታተሉት ስለሆነ በጣም ይሰለቸውና ጓደኛውን ከነሱ ለመደበቅ እንዲረዳው ይጠይቀውና አንድ ያልተለመደ ልብስ እንዲለብስ ያደርገዋል። ጃክሰንም በመቀጠል ወደ ሴቶች የሻወር ሎከር ውስጥ በመግባት ይደበቃል። ነገር ግን ሜንግ የምትባል ለትምህርት ቤቱ አዲስ የሆነች ተማሪ ሎከር ውስጥ ታገኘውና ወደ አካዳሚክ ጉዳዮች ቢሮ ተወስደዋለች። ጃክሰንም እህቶቹ ስለ ጉዳዩ ካወቁ ችግር ውስጥ እንደሚገባ በማሰብ ትልቅ ስጋት ያድርበታል። ከትምህርት በኋላም አስተዳደሩ ለታላቅ እህቱ ሜሎዲ እንዳልነገራት ተስፋ በማድረግ በፍርሃት ወደ ቤቱ ይሄዳል። በቤት ውስጥ ማንም ሰው የዕለቱን ክስተት ስላልጠቀሱ ጃክሰን እፎይ ብሎ ነበር። ነገር ግን እራት እየበሉ ሳለ ሜሎዲ በሴቶች የሻወር ክፍል ውስጥ ጃክሰን መገኘቱን ትናገራለች። በዚህ ጊዜም ሁሉም ወደ ሳራ ይመለከታሉ። ከቆይታዎች በኋላ ጃክሰን ወለሉ ላይ እየጎተቱ ይወስዱትና ገልብጠው አንጠልጥለው ከሰቀሉት በኋላ በሴቶች የሻወር ክፍል ውስጥ ምን እየሰራ እንደነበር ይጠይቁታል። እህቶቹም እንደዚህ ለወንድማቸው የሚጨነቁት ልቡ በድጋሚ እንዳይሰበር በማሰብ ከማንኛውም ሴት ጋር ግንኙነት እንዳይጀምር ይከለክሉታል። ጃክሰንም እንደዚህ አንጠልጥለውት በነበረበት ሰዓት በድፍረት ተነሳስቶ ለመጀመሪያ ጊዜ ፍቅረኛ መያዝ እንደሚፈልግ ይነግራቸዋል። በማግስቱም ጠዋት በነጭ ሰሌዳ ላይ ፍቅረኛ እንደሚፈልግ የሚያሳይ ጽሑፍ ይዞ በትምህርት ቤት ግቢ ውስጥ ይወጣል። ጓደኛውም አዲሷ ተማሪ ሚንግ ሰው መርዳት የምትፈልግ አይነት ሰው ስለሆነች እሷ እንዲያናግራት ሐሳብ ያቀርብለታል። ትዕይንታችንም ሚንግ ሰዎች እርዳታ በማያስፈልጋቸው ነገር ላይ ራሱ ስትረዳቸው ያስመለክተናል። ጃክሰንም ይህንን ሲመለከት የሴት ጓደኛው ሊያደርጋት ቢወስንም ከዚህ በፊት ግን ሴቶችን የማናገር ምንም አይነት ልምድ ስለሌለው ምን ማድረግ እንዳለበት ግራ ይገባዋል። ጓደኛውም የጃክሰንን ጭንቀት ሲመለከት ሁለቱን ለማስተዋወቅ ይወስንና ስለ ጃክሰን በኩራት ለመግለጽ ወደ ሚንግ ጋር ይሄዳል። ከዚያም ጃክሰንን የእህቶቹ የስቃይ ሰለባ በማድረግ እህቶቹ ያደረጉትን ነገሮች በሙሉ በዝርዝር ይነግራታል። ሚንግም ታሪኩን ከሰማች በኋላ ለጃክሰን ታዝንለትና ከሱ ጋር ጓደኝነት ለመመስረት በመወሰን ወደ ጃክሰን ጋር ትሄዳለች። ነገር ግን በቅርበት በምትመለከተው ጊዜ ሐሳቧን ወዲያውኑ ትቀይራለች። በዚህ ሰዓትም አንድ ሰው በድንገት የዱርድብ ሰዎችን እያጠቃ እንደሆነ ይናገራል። ጃክሰንም ይህንን ሲሰማ ጀግና ያጫውተውና ሁሉንም ሰው ለማዳን ይሞክራል። ነገር ግን ድቡ የሕፃናት መጫወቻ ብቻ ነበር። ጃክሰንም አሻንጉሊቱን ከደረጃው ላይ በሚገፈትርበት ጊዜ እሱም ከደረጃው ላይ ወድቅና ባጋጠመው ጉዳት ምክንያት ወደ ሆስፒታል ለመግባት ይገደዳል። በሚቀጥለው ትዕይንት ጃክሰን ከእንቅልፉ ሲነቃ ራሱን በሆስፒታል አልጋ ላይ ያገኘዋል። ሚንግም ከጎኑ ተቀምጣ እስኪነቃ እየጠበቀችው ነበር። ምንም እንኳን እቅዱ እንደፈለገው ባይሄድም ከሚንግ ጋር ግን ብዙ ጊዜ ማሳለፍ ይችላል። ሚንግም ጃክሰን በጣም ስላሳዘናት ጓደኛዋ መሆን እንደምትፈልግ ትነግረዋለች። ከቆይታዎች በኋላ ሁለቱ የጃክሰን እህቶች ይመጡና ለምን ራሱን እንደማይጠብቅ በመጠየቅ ያስፈራሩታል። ሚንግም ይህንን በምታይበት ጊዜ በጣም ትናደድና እያደረጉ ያሉትን ነገር እንዲያቆሙ ትነግራቸዋለች። እህቶቹም በድንጋጤ ሲያዩት የጃክሰን ጓደኛ መሆኗን በመንገር ራሷን ታስተዋውቃለች። ጃክሰንም በመልሷ ይገረማል። በመቀጠል ወደ ቤት እየሄዱ እያለ እህቶቹ ሴት ጓደኛ እንዳለው በዘዴ ይጠይቁታል። ጃክሰንም ፈገግ በማለት የተወሰነ ምላሽ ብቻ ይሰጣቸዋል። ታላቅ እህቱ ሳራ እስክትጠይቀው ድረስም ስለ ሚንግ ለመናገር ፈቃደኛ አልነበረም።
እህቶቹም በአንድ ቀን ውስጥ የሴት ጓደኛ ማግኘቱን ስላላመኑበት እንደገና ወደ ታች ዘቅዝቀው ያስሩታል። በዚህ ጊዜም ጃክሰን በመጀመሪያ እይታ ፍቅር እንደያዘው ይነግራቸዋል። ነገር ግን እህቶቹ አላመኑትም ነበር። እነሱም ለወንድማቸው የምትበቃ መሆኗን ለማየት የሜንግን ብቁነት ለመፈተን ይወስናሉ። በማግስቱ ጠዋት ላይ ቫዮሌት፣ ሜሎዲና ሊሊ አንድ ላይ ሆነው ወደ ትምህርት ቤቱ ይመጣሉ። ጃክሰንና ሜንግንም አብረው ሆነው በሚያዩበት ጊዜ ቫዮሌት ቀስቷን በማስወንጨፍ ሜንግን ልትመታት ትሞክራለች። ነገር ግን ጃክሰን በመሃል በመግባት ኢላማውን ያስታታል። ሜንግም ይህንን በምትመለከትበት ጊዜ መጥፎ እህቶቹ እንደሆኑ ትናገራለች። የቫዮሌት ዘዴ በማይሰራበት ጊዜ ሊሊ በትምህርት ውስጥ ያሉትን ቆንጆ ወንዶች በሙሉ ወደ ሜንግ በመላክ የፍቅር ጥያቄ እንዲጠይቋት ያደረገች ቢሆንም እቅዷ ግን አልሰራላትም ነበር። ጃክሰንም ሜንግን ከሰዎቹ መሃል ልትወጣ ከረዳት በኋላ እየሮጡ ቦታውን ለቀው እየወጡ ሳለ ቫዮሌት ከትምህርት ቤቱ ማዶ ሆና ታያቸውና እንደገና ቀስቷን ለማስወንጨፍ ትዘጋጃለች። ነገር ግን በዚህ ጊዜ አንድ ሰው በአየር ላይ የወረወረውን ፈንጂ ትመታውና በአየሩ ላይ ማንንም የማይጎዳ ፍንዳታ ይፈጠራል። የፍንዳታው መንስኤም ሁሉንም ሰው ግራ ያጋባ ቢሆንም አንድ ሰው ግን በኬሚስትሪ ቤተ ሙከራ ውስጥ ሆኖ ተጨማሪ ፈንጂዎችን ሲያዘጋጅ እንመለከታለን። ዓላማው ግልጽ ባይሆንም ነገር ግን ሜንግን ከቫዮሌት ለማዳን ያደረገው ይመስላል። ከአደጋው በኋላም ጃክሰንና ሜንግ ወደ በረንዳው በመሄድ አብረው መዝናናት ይጀምራሉ። ጃክሰንም ሜንግ የሴት ጓደኛው እያስመሰለች እንደሆነና እህቶቹ የአካል ክፍሎቹን ለመስረቅ እየሞከሩ ነው ብላ እያሰበች እንደሆነ ይገነዘባል። እሱም ከሱ እንዳትርቅ በማሰብ ያለችው ነገር ልክ እንደሆነ አድርጎ ይቀበላታል። በቤት ውስጥም ሊሊና ቫዮሌት ሽንፈታቸውን አምነው ተቀብለው ነበር። በኮምፒውተር ላይ ጥሩ የሆነችው ሄቨንም የሜንግን ስም ለማጥፋት በደህንነት ካሜራ የተቀረጹትን የሜንግን የትምህርት ቤት እንቅስቃሴዎች ውሸት አስመስላ በኢንተርኔት ላይ ለመለቀቅ እየተዘጋጀች ሳለ መብራታቸው በድንገት ይቋረጥባቸዋል። ከቤታቸው ውጪ ላይም ከኬሚስትሪ ላብ የመጣውን ሰው እንመለከተዋለን። ነገር ግን አሁንም እውነተኛ ዓላማው ምን እንደሆነ አልታወቀም። በቤት ውስጥም ዓላማቸው ያልተሳካላቸው ሶስት እህቶች ከሁለተኛዋ ታላቅ ሜሎዲ ፊት ተንበርክከው ሜንግን የማስወገድ ኃላፊነት አሁን የሷ እንደሆነ ይነግሯታል። በሚቀጥለው ቀን ሜንግ ወርቃማ ዓሳዎችን ከውሃ ውስጥ የመውጣት ውድድር ላይ ተወዳደረች ቢሆንም ውድድሩን ማሸነፍ ሳትችል ቀርታ ሜሎዲ ውድድሩን ታሸንፋለች። ለመጨረሻም ዙር ሊወዳደሩ ሲሉ ሳራ ወደዚያ ትመጣና ያሎሎ መወርወር ውድድሩን ለመወዳደር ትዘጋጃለች። ከውድድሩም በፊት ራሷን ለሜሎዲ ታስተዋውቃታለች። ውድድሩን ለማሸነፍ በተቻላቸው አቅም ከባዱና ሎሎ የተሻለ ርቀት መወርወር አለባቸው። ሳራም ልዩ ችሎታዋን በመጠቀም ኳሱን በአየር ላይ ማሽከርከር ትጀምራለች። ለመወርወር ተራዋ ሲደርስም ከማስቀመጫው ላይ ሌላ ኳስ ታነሳለች። ኳሱንም ስታነሳው አንድ ቁልፍ ከላዩ ላይ ሲወድቅ እንመለከታለን። ይህም የሚያሳየው በማንኛውም ሴኮንድ ሊፈነዳ የሚችል ቦምብ እንደሆነ ከትዕይንቱ እንረዳለን። ሜንግም ይህን ስትመለከት ኳሱን ከመወርወሯ በፊት ከሳራ ላይ ተነጥቃትና አየር ላይ ተወረውረዋለች። ሳራም ኳሷ አየር ላይ ሲፈነዳ ስትመለከት ሜንግ ሕይወቷ እንዳተረፈችላት ትገነዘባለች። በዚህም ምክንያት ሜንግን መውደድ ትጀምራለች። በዚህም የተነሳ ሌሎች እህቶቿ እሷን እንዲያከብሯት ያደርጋታል። በሌላ በኩል ጃክሰን ሜንግን ወደ ሕይወቱ ስላመጣት እግዚአብሔርን እያመሰገነ ሜዳውን ዙሪያውን መሮጥ ይጀምራል። ትዕይንቱን በመቀጠል ጃክሰን እና ሜንግ አብዛኛው ጊዜያቸውን አብረው ሲያሳልፉ ያስመለክተናል። በጊዜ ሂደትም የበለጠ ሲተዋወቁ እርስ በእርሳቸው በጣም መዋደድ ይጀምራሉ። በአንደኛው ቀን የፍቅር ቀጠሯቸው ወደ አንድ የባህር ዳርቻ በመሄድ ምሽታቸውን እዛው ያሳልፋሉ። ጠዋት ላይም ጨዋታቸውን መጫወትና እርስ በእርሳቸው መተቃቀፍ ይጀምራሉ። በዚህ ሁሉ ጊዜን ኬሚስቱ እየሰለላቸው ስለነበር ሲተቃቀፉ ሲያያቸው በጣም የተናደደ ቢሆንም በጊዜው ግን ምንም አላደረገም ነበር። በማግስቱ ጠዋት በትምህርት ቤት ውስጥ ታናሽ እህቱ ሊሊና ጃክሰን አብረው ነበሩ። በዚህ ጊዜም ሊሊ ሳታውቅ ፈንጂ የተጠመደበትን የምሳቃ ትከፍተዋለች። በዚህ ሰዓትም በድንገት ከፍተኛ የሆነ ፍንዳታ መላው ትምህርት ቤቱን ያናውጠዋል። በፍንዳታው ጃክሰን ብዙም ያልተጎዳ ሲሆን እህቱ ሊሊ ግን ራሷን አንስታ ነበር። ሜንግም ጃክሰንና እህቶቹ በፍርሃት አንድ ላይ ሆነው ታያቸውና ምን ያህል እርስ በእርሳቸው እንደሚዋደዱ ትገነዘባለች። ሜንግም በመቀጠል ቦታውን ለቃ ስትሄድ ጃክሰን እየተከታተላት ነበር። ሜንግም እሱና ቀደም ብሎ የደረሰበትን አደጋ ችላ ብላ ትታው ትሄዳለች። ጃክሰንም በድርጊቷ ግራ ተጋብቶ እንደገና በድጋሚ ልቡ ይሰበራል። እንደ እውነቱ ከሆነ ሜንግ በጃክሰንና በእህቶቹ ላይ እየደረሰ ያለው መጥፎ ነገር የጀመረው ከሱ ጋር መገናኘት ስትጀምር እንደሆነ አስተውላ ስለነበርና በህይወታቸው ውስጥ መጥፎ ነገሮች እያመጣች ስለሆነ ከነሱ ለመራቅ ትወስናለች። ጃክሰንም ደጋግሞ ሊያናግራት ቢሞክርም ሜንግ ግን እሱን ችላ ማለቷን ቀጥላለች። አንድ ቀን ምሽት ላይ ከተማ ውስጥ ከባድ ዝናብ ይጥላል። ጃክሰንም በቤቱ ቁጭ ብሎ በዜና ላይ በጎርፍ የተጥለቀለቀውን ጎዳና ይመለከታል። በዚህ ሰዓት ሜንግን ለመጨረሻ ጊዜ ያያት ዝናቡ እስኪያቆም ድረስ ትምህርት ቤት ውስጥ እንደነበረች ያስታውስና ወዲያውኑ በፍጥነት ወደ ትምህርት ቤቱ ይሄዳል። እዚያም ሲደርስ በዝናቡ ምክንያት ለመነሳት እየታገለች ያገኛታል።
በዚህ ሰዓትም ጃክሰን ያቅፋትና ወደ መደበኛ ማንነቷ እንድትመለስ ይጠይቃታል። ነገር ግን ሜንግ ትገፈትረውና ወደ ሌላ ትምህርት ልትቀይር እንደሆነና እስከዚያው ድረስ ከሷ እንዲርቅ ትነግረዋለች። በሷ ፍቅር የተጎዳው ጃክሰንም ሌሊቱን ሙሉ በዝናብ ውስጥ ይቆያል። ጠዋት ላይም አንድ ሰው ከኋላው ወደሱ ሲቀርብ ይሰማል። ጃክሰንም ሜንግ ተመልሳ የመጣች መስሎት ማንነቷን ሳያጣራ ያቅፈዋል። ነገር ግን የመጣችው ሜንግ ሳትሆን በኬሚስትሪ ላብ ውስጥ ያየነው ሰውየው ሲሆን ሰውየውም ጃክሰንን ያደነዝዘውና ጠልፎ ይወስደዋል። እዚያን ቀን ማታ ላይ በትምህርት ቤት ውስጥ ፓርቲ ተዘጋጅቶ የነበረ ሲሆን ሜንግን በፓርቲው ላይ ተገኝታ ተክዛ ጥጓን ይዛ ተቀምጣለች። በተመሳሳይ ሰዓት የጃክሰን እህቶችም ጃክሰን ባለመኖሩ ግራ ተጋብተው እሱን መፈለግ ይጀምራሉ። የስልኩንም ጂፒኤስ በመጠቀም በአቅራቢያቸው ያለው ቦታ ላይ ያገኙታል። በመቀጠል በዝግጅቱ ላይ ርችት ከተተኮሰ በኋላ አንድ ጭንብል ያደረገ ሰው መድረኩን ይቆጣጠረዋል። ሰውየውም ጃክሰንን ሊበር ካለው ሮኬት ጋር አስወስ ስለነበር ጃክሰን ለምን እንደዚህ እንደሚያደርግና ማን እንደሆነ ሲጠይቀው ለሁሉም ሰው የማይታይ እንደሆነና ጓደኛ የሚባል ራሱ እንደሌለው ይነግረዋል። ከዚያ ሜንግን በመጀመሪያ እይታ እንደወደዳትና ሁልጊዜም በዙሪያ በመሆን ከእህቶቹ ጥቃት እንዳዳናት ይነግረዋል። ሜንግም ሰውዬ ምንም ቢያደርግላትም ነገር ግን አሁንም ከጃክሰን በስተቀር ማንንም አትወድም ነበር። ሰውየውም ይህንን የሚያደርገው በህይወት ውስጥ ያለው ብቸኛ ደስታውን የሰረቀው ጃክሰንን ለመበቀል ነው። በመቀጠል የጃክሰን እህቶች ሜንግና ብዙ የጃክሰን ጓደኞች ሮኬቱን ለመያዝ የተቻላቸውን ሁሉ ይሞክራሉ። ሮኬቱን ለማስቆም ችሎ የነበረ ቢሆንም ነገር ግን ያስቆሙት ለጥቂት ሴኮንዶች ብቻ ነበር። ጃክሰንም ሮኬቱ ከመብረሩ በፊት ሜንግን በጣም እንደሚወዳት ይነግራታል። በመጨረሻም ወደ ሰማይ በመብረር በተከሰተው ፍንዳታ ምክንያት ለሞት ይዳረጋል። በሚቀጥለው ትዕይንት ላይ ሜንግ አበባዎችን ይዛ ከመቃብር ፊት ለፊት ቆማ እንመለከታታለን። በዚህ ሰዓትም በድንገት ጃክሰን ወደዚያ ይመጣል። በቀደሙም አደጋ እጁ ላይ ከደረሰበት ጉዳት ውጪ ሌላ ሰውነቱ ፍጹም ደህና ነበር። መቃብሩም የነበረው ከረጅም ጊዜ በፊት የሞተችው የሜንግ እናት የነበረ ሲሆን በመጨረሻም ትዕይንታችን ላይ እህቶቹ መጥተው ጃክሰን እንደተለመደው ሲያስቸግሩት እያስመለከተን ታሪካችን ያበቃል።